ይሄ የመሐመድ ታሪክ የተተረጎመ ነው። የዓለማቱ እዝነት ተብሎ የተጻፈ መጽሐፍ ነው እና ውዱ ነብያችን ብለው የጻፉት ወደ 1000 ፔጅ የሚል ትልቅ መጽሐፍ ነው። ከዚህ መጽሐፍ ላይ በመጀመሪያ እስልምና ከተቀበሉ ሰዎች መካከል ዘይድ መሆኑን ያስቀምጣል። ገጽ 110 ላይ ምን ይላል? ዘይድ ሐቢቡ ነቢይ የነቢዩ ተወዳጅ በሚል መጠሪያ ይታወቅ ነበር። የመጀመሪያ ከባርነት ነፃ የተደረገና ኢስላምን የተቀበለ ዘይድ ወደ ነቢዩ ቤት በባርነት እንደገባ በደንብ ልብ ብላችሁ ስሙኝ። በጣም አንጀት የሚበላ ታሪክ ነው። ምን አይነት ሰው እንደሆነ ዘይድ ማለት በደንብ ልብ በሉ። ዘይድ የመጀመሪያ ከባርነት ነፃ የተደረገ ኢስላምን የተቀበለ ሰው ነው። ወደ ነቢዩ ቤት በባርነት እንደገባ ነቢዩ በጣም አድርገው ይወዱት የነበረ ሲሆን ፍቅሩን አጸፋውን ከእርሳቸው በኩል አግኝተዋል። ዘይድ መጀመሪያ ላይ ነፃ የነበረ እና ነፃ ከሆኑ ቤተሰቦች የተገኘ ነው። ይሁን እንጂ በድንገት በባርነት ተፈንግሎ መካ ከመጣ በኋላ ወደ ነቢዩ ቤት ለመግባት ችለዋል። ከዓመታት በኋላ ወላጅ አባቱ ወደ መካ መጥቶ በልጁ በዘይድ ላይ ያጋጠመውን ሁኔታ ለመሐመድ ማለት ነው ለነቢዩ ከተረከላቸው በኋላ ገንዘብ ከፍሎ ነፃ ሊያወጣው እንደሚሻ ተናገረ። ነቢዩ እድል ይሰጠው። ነቢዩ ለዘይድ ከእርሳቸው ጋር መቆየት ወይንስ ከአባቱ ጋር መሄድን ይፈልግ እንደሆነ እንዲወስን እድል ይሰጠው የሚል ሀሳብ አቀረበ መሐመድ። የዘይድ አባት በዚህ ሀሳብ ተስማማ። ምክንያቱም ማንም ቢሆን ከባርነት ይልቅ ነፃ ሆኖ ከወላጅ አባቱ ጋር መመለስን ለምርጫ እንደማቅረብ ተስማምቶ ነበርና። ይሁን እንጂ ዘይድ ረዲየላሁ ለነቢዩ የነበረው ዱካ ያልተገኘለት ፍቅር ከአባቱ ይልቅ እርሳቸውን አስመረጠ። አባቱን ትቶ መሐመድን መረጠ ዘይድ። እናም ዘይድ ነቢዩን እንዲህ አላቸው፣ ማንም ቢሆን ከእርሶ አብልጬ አልመርጥም። እርሶ ለእኔ እንደ አባቴ አጎቴ ኖት። አባቱና ከእርሱ ጋር አብሮት የመጣው አጎቱ የዘይድ አጎት በዚህ ሁኔታ ተደንቆ ጥፋት ይግባህ፣ ባርነትን ከነፃነት ይልቅ አብልጠ ትመርጣለህን? እንዲሁም ባዕድ ሰውን ከአጎትህና ከቤተሰብ ታበልጣለህን አሉት። እርሱም አዎ፣ በዚህ ሰውዬ ላይ ከሌሎች ሰዎች ላይ አብልጬ እንድወደው የሚያደርገኝ ነገር አግኝቼበታለሁ። ስለሆነም ማንንም ከእርሱ አብልጬ አልወድም አለ። ነቢዩም ከዚያ ክስተት በኋላ ዘይድ ረዲየላሁ ነፃ አድርገው ጉዲፈቻ አደረጉት። ምን አደረጉት? ጉዲፈቻ አደረጉት። ይህ ሁሉ የሆነው ቅድመ ኢስላም እንደሆነ በጊዜው ችግር አልነበረውም። በቅድመ ኢስላም ስለሆነ በጊዜው ችግር አልነበረውም ማለት። ከዛ በኋላ የምናየው ታሪክ ይሆናል። ኢስላም ሲመጣ ግን አሉ እስልምና ሲመጣ የጉዲፈቻ ልጅ ወላጅ አባት እንዳይጠራ ደነገገ። ስለሆነም ዘይድ ኢብኑ መሐመድ የሚለው ስም ዘይድ ኢብኑ ሐሪስ በሚለው ተተካ ብለው ያስቀምጡታል። ዘይድ እንግዲህ ታሪኩ እንደተከታተላችሁት ባጭሩ ባሪያ የነበረ ወላጆቹን ትቶ መሐመድን ወዶ ቤተሰቡ ሁሉ ነገሩ በቃ ህይወቱን የሰጠ ሰው ነው። እንግዲህ ከቤተሰባችሁ በላይ አመናችሁ የመረጣችሁት ሰው ከዛ በኋላ ግን መከደድ የደረሰበት ሰው ነው ማለት ነው። ይሄ የዓለማቱ እዝነት ላይ ነው። በጣም አሳዛኝ። እንግዲህ በደንብ አስተውሉ። ዘይድ ከቤተሰቡ ከእናት አባቶቹ ይልቅ ሙሐመድን ወዶ ከሙሐመድ ጋር አባቴ ነህ አንተ በጣም ለእኔ ቅርብ ነህ ከአባቴም ከአንተ ጋር አብሬ እኖራለሁ ብሎት አባቱ ተብሎ በአባትነት ይጠራ ነበር ሙሐመድ። መጨረሻ ላይ ግን ምንድነው ሙሐመድ ያደረገው? ከዕለታት አንድ ቀን ወደ ዘይድ ቤት ሄደ። ሙሐመድ ወደ ዘይድ ቤት ሲሄድ ቤቱ ዘይድ አልነበረም፣ ዘይነብ ነበረች። ንፋስ ልብሷን ገለብ ሲያደርግ ሰውነቷን አየው ሙሐመድ። ውኸው አላ ውኸው ውበት፣ የሰዎችን ልብ ምቀየር አላል ሙሐመድ። ከዛ ግባ ስትለው አልገባም ብሎ ወደ ቤቱ ተመለሰ። ን ዘይድ መጣ። ወደ ቤቱ ሲመጣ ሙሐመድ መጥቶ ነበር አለችው ዘይነብ። ምን አለሽ አላት። ነገረችው ያለውን። ዘይነብ ደግሞ በጣም ዘለለች፣ ተደሰተች በዚህ ምክንያት። ከዛ ዘይድ ሲመጣ ዘይነብ ነገረችው፣ ሙሐመድ እኮ አደነቀኝ፣ ቁንጅናዬን እንዲህ ብሎ አሞካሽ አለችው። ከዛም ዘይድን ናቅናቅ አደረገችው፣ ሚስቱ ማለት ነው። ቀጥታ መጣና
አባቴ መሐመድ ሚስቴን ትፈልጋታለህ? ውሰዳት፣ እኔ ልፈታት ነው አለው። ሙሐመድ ከዛ ምን አሰበ? እኔ ባገባት የልጁ ሚስት አገባ እባላለሁ። ጠበሪ በደንብ አድርጎ አስቀምጠዋል። አባቴ በደንብ የልጅ ሚስት ባገባ ሰዎች ምን ይሉኛል አለና አሰበ። ሰዎችን ፈራና አይ አትፍታት አለው። ሱራ 33 37 ላይ አለ። ከዛ አሰበና በቃ አላስችል ሲለው እንዴት አድርጎ ይውሰድ? ከዛ ምን አለ? አላህ መገለጥ አመጣልኝ አለ። ሰዎች የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ ስትል አላህ ልፈራ የተገባ ሲሆን ለምን እንደዛ ትላለህ? ዘይድ ጉዳዩን በፈጸመ ጊዜ አንተን አጋብቻለሁ የሚል መገለጥ አመጣ። አሁን ያልኳችሁ ሙሉን ተርታውን ላንብብላችሁ፣ በደንብ አስተውሉ። አላህም ነፃ በማውጣት በእርሱ ላይ ለለገሰው ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና በምን ውስጥ በነፍስ ውስጥ የምትደብቅ ቢደብቀው ምንድን ነው? አገባታለሁ እያለ ነው። የፈራው ማንን ነው? ክፍሉ ይናገራል። በነፍስ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህም በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። በደንብ አስተውሉ። ሚስቱን የዘይድን ሚስት ሙሐመድ በነፍሱ እየፈለጋት ሰዎችን ፈርቶ አላህን ሊፈራ ሲገባው ምን ይላል? አትፍታት፣ ያዛት፣ ሚስትህን እንዳፈታ ይለዋል። ዘይድ መጥቶ ሚስቴን ልፍታት ውሰዳት ሲለው ሼም ያዘውና መሐመድ ከመፈታት ያዛት። ማን ፈርቶ? ሰዎች ምን የልጁ ሚስት ነጠቀ እባላለሁ ብሎ በደንብ ተፍሲሮቹ አብራሩታል። ከዛስ ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመኖች ላይ ልጅ፣ በደንብ አስቡ። ቅድም ምን ብያችኋለሁ? ልጁ ተብሎ ነበር የሚጠራው አይደለ? ይኸው ክፍሉ ዘይድም ከፍ አድርገው ትንሽ ከእርሷ ጉዳይን በፈጸመ ጊዜ በምዕመኖች ላይ ወርትዝ በጣም ወጣ። ኦኬ በምዕመኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይ በፈጸሙ ጊዜ በማጋባት ችግር እንዳይኖርባቸው እርሷን አጋባን። ምን አለ? አጋባን። ልጅ አድርገህ ያስጠጋኸውን ልጅህን እናት አባቱን ትቶ አንተ አባቴ ብሎ ልጅ አድርገህ አንተ አባቱ ተብለህ የምትጠራውን አንተ የሱ የልጅህን ብታገባም ችግር እንደሌለ ለማሳየት አንተን አጋባን የልጅህን ሚስት። የአላህም ትእዛዝ ተፈጻሚ ነው። የአላህ ትእዛዝ ተፈጻሚ ነው። ስለዚህ አይሻርም። እዚሁ መለስ አድርገው ቁጥር 36 የአላህ ብቻ ሳይሆን የሙሐመድም ተፈጻሚ እንደሆነ ይሄን ማንም እንደማይሽር ደነገገው። አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገሯቸው ለነርሱ ምርጫ ሊኖራቸው አይገባም። አሁን ነገረ፣ ሚስትህን ትፈታለህ፣ ያገባታለሁ። ይሄ ደግሞ ልጄ ብትሆንም ባስጠጋሁ ላይ ማግባት ተፈቅዷል። ይሄ ደግሞ ግዴታ ነው፣ አላህ ነው የወሰነው። እኔ ልተዋት ፈልጌ ነበር ግን አላህ ብሏል እያለ እየነገራቸው ነው። ራሱ እኮ የሚነግራቸው። እሺ ይህንን ደግሞ አላህና እኔ የወሰነውን ማንም መለወጥ አይችልም። ከነገሯቸው ለእነርሱ ሉክ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ላይ ቃል ነው ምንድን ነው ያሳየው? ቆስጤ አለ። በደንብ አስተውሉ። አሁን ልጁን ወሰደ። ይህን ከወሰደ በኋላ ለውጥ የለም። አይምን መሐመድና አላህ የደነገጉት ማንም መከልከል አይችሉም የሚል ትእዛዝ ሰጠ ማለት ነው። እዩ ከዛስ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህን እና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት ውስጥ በእርግጥ ተሳሳተ አለ። ስለዚህ አሁን ይህንን ደነገገ። እንዳይቃወሙ እኔን ተቃወማችሁ ማለት አላህ ነው፣ አላህን ተቃወማችሁ ማለት እኔን ነው ብሎ አሰራቸው። የማደጎ ልጅ አይደል እንዴ ተብሎ እንዳይባል እንዴ አንተ እኮ የእሱ አባት ነህ ሲባል ደግሞ እዛው ላይ ቁጥር 38 አድርገው አንዴ ሙሉ ክፍሉን አሳያችኋለሁ። 38 በነቢዩ ላይ አላህ ለእርሱ በፈረደ ነገር ምንም ችግር ሊኖርበት አይገባም። የማደጎ ልጅህን እንዴት ትወስዳለህ? ችግር እኮ ነው፣ እንዴት ጤናማ አይደለም ሲባል ኖ አላህ ነው የፈረደው። ሉክ በነቢዩ ላይ አላህ ለእርሱ በፈረደው ነገር ምንም ችግር ሊኖርበት አይገባም። እኔ አይደለሁም መውሰድ የፈለግኩት፣ አላህ ነው የፈረደልኝ። ለዚህ ደግሞ ችግር የለም የልጄንም ሚስት በወስድ። በነዚያም ከነዛ በፊት ባለፉት በነቢያት አላህ ደነገገው የአላህ ትእዛዝ የተፈረደ ፍርድ ነው። ቁጥር 40 አድርገው እና ችግር የለውም አላህ ስለፈረደ አንተ እኮ አባቱ ነበርክ። ቁጥር 40
ሙሐመድ ከወንዶች አንድም ሰው አባት አይደለም። በደንብ አስቡ እንዴ! አባቱ እኮ ነበር ሙሐመድ። ዘይድ ኢብን ሙሐመድ እኮ ነው ተብሎ የሚጠራው። ተብሎ ሲባል ደግሞ አላህ መገለጥ ነገረኝ አለ። ምን የሚል ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ብሏል አላህ። ምን ብሏል? ሉክ ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም። አሁን ምክንያት አሳጣቸው። እንዴት ትወስዳለህ ሲሉት አላህ ነው የፈረደው አለ። እኔ የፈረድኩትም ለውጥ የለውም አለ። ኧረ ተው ችግር ነው ሲሉት ኖ አላህ በፈረደው ችግር አይደለም አላቸው። ከዛስ ልጅ አባቱ እኮ ነህ ሲባል አላህ አባት አይደለህም ብሎኛል አለ። ነገር ግን ከዚህ በፊት እኮ በአንተ አባትነት ይጠራ ነበር ሲባል ደግሞ ቁጥር 4 እና 5 አድርገው ዝቅ አድርገው እዚሁ ክፍል ላይ እንዴት ትሪክ እንደሰራቸው በደንብ ታያላችሁ። እዚሁ ምዕራፍ ላይ ነው ማሳያችሁ ሁሉንም ነገር። ሌላ ምዕራፍ ላይ ሳልሄድ ቁጥር 4 ላይ አላህ በደንብ አስተውሉ። አሁን አባት አይደለውም ለማለት ያደረገው ነው። አላህ ለአንድ ሰው በሆድ ውስጥ 2 ልቦች አላደረገም። ሚስቶቻችሁንም እነዚያን ከእርሱ አንዳንዶቻችሁ በጀርባዎቻችሁ ይሆንብን የምትሏቸውን እናቶቻችሁን አላደረገም። ልጅ በማድረግ በደንብ አስተውሉ። ልጅ በማድረግ የምታስጠጓቸውንም ልጆቻችሁ አላደረገም። ኧረ ተው፣ አስጠግተው ነበር። ቅድም አይታችኋል፣ ቃልም አንብቦላችኋል። ከእናት ከአባቱ ይልቅ ሙሐመድን መርጦ በአንተ ልጠራ ብሎ ሙሐመድ አስጠግቶት አባቱ ሆኖ ነበረ። ከዛ ምን አለ? ልጅ በማድረግም የምታስጠጓቸው ልጆች አላደረገም። ልጅ አይደለም፣ በቃ ቢጠጋም ልጅ አይደለም። ስለዚህ ሚስቱ መውሰድ ይችላለሁ። አላህ እውነቱን ይናገራል። እነሱ ተው ዋሽተሃል፣ ልጅህ እኮ ነው በአንተ ነው የሚጠራው ሲባል ኖ አላህ እውነቱን ነው የሚናገረው። ልጅ አላደረገም። ልጅ አይደለም፣ አባቱ አይደለውም። ከፍ አድርገው ለአባቶቻቸው በማስጠጋት ጥሯቸው። እንዴ በማስጠጋት ጠርተሃል ነበር እንዴ? እናት አባቶቹ ልቅ አንተ ተገቢ ሆነ እናት አባቴን በላይ ሆነ አባት ተብለህ ነበር እኮ ሲባል ኖ ለአባቶቻቸው ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። አባቶቻቸውንም ባታውቁ በሃይማኖት ወንድሞቻችሁና ዘመዶቻችሁ ናቸው። አባት ተብለህ ነበር እኮ ኖ አባት አይደለሁም፣ ዘመድ ነኝ በሃይማኖት እንጂ አባት አይደለሁም። በእርሱ በተሳሳታችሁበት ከዚህ በፊት ግን እኮ አባት ተብለህ ተጠርታ ነበር ሲባል በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አውቀው በሰሩት ኃጢአት አለባችሁ። አላህ መሐሪ ነው፣ መሐሪ አዛኝ ነው። በደንብ አስተውሉ። አስቀድሞ አባት ተብሏል ነበር። ኖ እሷ ኃጢአት ነው። ከአሁን በኋላ ግን አባት አትባል። ያረቢ አላህ ተመለስ። ስለዚህ አባት አትባሉ ከአሁን በኋላ። ኦኬ እንዲያ ከሆነ ደግሞ በደንብ አስተውሉ። እንዲያ ከሆነ ሌላ ምን ችግር ያመጣል መሰላችሁ? ሌላ ምን ችግር አመጣ መሰላችሁ? በቁርአን ውስጥ ሱራ 4:3 ላይ ለሙስሊም ወንዶች የተፈቀደው ማግባት 2:2 3:3 4:4 አለማስተካከል ከፈሩ አንድ አግብተው ወይም በእጆቻቸው የያዙትን እንትን ማለት ነው። ታዲያ እንደዛ ተዘጋጅ። ከስር ላላችሁ ዜነብን ሲያገባ ስንተኛ ነበረች? በአይምሯችሁ ያዙ። ከቁርአኑ ጋር ይጋጫል። መፍትሄ ብሎ ደግሞ እዚሁ ክፍል ያመጣውን ሰጣችኋለሁ። ኦኬ አንብብ፣ ይሄን ክፍል። ምን አይነት ፈሪ ነው? በእናት ቀጥል፣ አንብብ። ፈሪነቴን እናያለን። ቀጥል። ስደብ መልስ አይሆንም። ቀጥል። እኔ ያወራሁት አንዲት ውሸት አለው? አንዲት ውሸት አለው እኔ ያወራሁት? ወይንስ ስድብ ነው መልስህ? እየጠበቅን ነው። ስለዚህ አባት ሲባል አላህ የማንም አባት አይደለህም ብሎኛል አለ። ወንጀል ሰርተሃል ሲባል ሱራ 33:38 ላይ ደግሞ ኖ አላህ ወንጀለኛ አይደለህም ብሎኛል አለ። ነገር ግን እኮ በአንተ ነበር የሚጠራው፣ ስለዚህ ከዚህ በፊት የምትጠራበት ሲባል ሱራ 33:4 እና 5 ላይ
ከዚህ በፊት የተሰራ ችግር ከሆነ ባለማወቅ ነው፣ ችግር የለውም ብሏል። ከአሁን በኋላ ግን በልቦቻችሁ ሆዳችሁ ውስጥ ሁለት ልብ ስለሌለ የማንም አባት አይደላችሁም ብሏል አላህ። ስለዚህ ያስጠጋነውን አባት ተብለን አንጠራም አለ። በልብ ውስጥ ትደብቅ ነበር ሲባል፣ አዎ ግን አላህ ምን አለኝ አለ፣ አግባ ብሎኛል አለ። አሁን ሌላኛው ቀረ። ዘይነብን ሲያገባት መሐመድ በቁርአን ውስጥ የተፈቀደው 2 2 3 4 4 አለማስተካከልን ከፈራችሁ አንዷን አግብታችሁ ባሪያዎችን ጨምሩ ነው። ዘይነብ 5ኛ ሚስት ነበረች። ሌላ ተቃውሞ መጣ። ቁርአኑ የፈቀደው ስንት ነው? እስከ 4 ነው። ታዲያ መሐመድ 5ኛ ነው የሚያገባው? ካላህ ቃል ጋር እየተጋጨ ነው፣ እየዋሸን ነው። የማደገው ልጁ መንጠቁ ሳያንስ እየዋሸን ነው። 4ኛ ገባ ሲባል ሌላ መገለጥ አመጣ። እሱ ብቻ እኮ አይደለም፣ ዘይነብ እኮ ሚስቱ ነች፣ አክስቱ። ስለዚህ እንዴት ነው ዘመዱ የሚያገባው? እችንም አሰማ መገለጥ አመጣ። እዚሁ ምዕራፍ ላይ 33 51 እንደይፈተው ኦኬ፣ መገለጥ አመጣ። ዘመድህን ሚስት እንዴት ታገባለህ? እንዴት ከ4 በላይ ታገባለህ ሲባል መገለጥ መጣ። አንተ ነብይ ወይ እኛ እነዚያን መህሮቻቸውን የሰጠሃቸው ሚስቶችህን አላህ በአንተ ላይ ከመለሰልህም እነዚያን እጅህ የጨበጣቸውን ምርኮኞች እነዚያንም ከአንተ ጋር የተሰደዱትን ያጎትህን ሴቶች ልጆች የአክስቶችህንም ሴቶች ልጆች ከዝኑን እንዴት ነው የሚያገባው? ዘመዱን እንዴት ያገባል ሲባል የአክስትህን ሴቶች ልጆች የውሽማህንም ሴቶች ልጆች የሹማዮችንም ሴቶች ልጆች ማጋባትን ለአንተ ፈቀድንልህ ብሎኛል አላህ። ዘመድህን አትበሉኝ፣ አላህ ነው የፈቀደው። እሺ ከፍ አድርገው። ያመነችም ሴት ነፍሷን ቁጥርስ ከ4 በላይ ሆነ ሲባል ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ፣ በደንብ አስተውሉ። ታርጋ እንዴ ያመነች ሴት ምን ብትል? ነፍሷን ራሷን ለነብዩ ብትሰጥ። ኦኬ ቱ ጋር ነበርኩ። ያመነችም ሴት ነፍሷን ራሷን ለነብዩ ብትሰጥ፣ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ በአንተ ብቻ የጠራይ ስትሆን ፈቀድንልህ። 4 አይደል እንዴት ተፈቀደው? ለምንድን ነው 5ኛ የምታገባው? የዘመድህን ያክስትህን ልጅ እንዴት? አይ የአክስቴ ልጅ ለእኔ ተፈቅዳለች ይኸው አላህ አለ እና ከ4 በላይ ይቻላል። ከምዕመናን ሌላ ለእኔ ከ4 በላይ ተፈቀደ ብሏል አላህ። ይኸው እንቀጥል። እነርሱ በምዕመናን ላይ በሚስቶቻቸው ልጆቻቸው በጨበጡ ባሮች ነገር ግዴታ ያደረግንባቸውን በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉትን ፈቀድንልህ። አላህ ማሪ አዛኝ ነው። ስለዚህ ለአንተ ችግር የለውም፣ ከ4 በላይ ብታገባም ችግር የለውም የሚል መገለጥ መጣለት። ደግሞ መልስ ነው። አሁን እንዴት ከ4 በላይ ሲባል ተመለሰ ማለት ነው። ከዛ የሰርጉ ለታ ምን ቢፈጠር ጥሩ ነው? የሰርጉ ለታ ምን ቢፈጠር ጥሩ ነው? እሱን ሀዲስ ላይ ያሳያችኋለሁ። የቁርአኑን ልጨርስና ቀጥታ ዘይድን ራሱኑ ነው የራሱ ሚስት አባቴ ሙሐመድ ሊያገባሽ ይፈልጋል ብለህ ንገራት ነው ያለው። እኔ እንደምፈልጋት ንገራት አለው። እንግዲህ አስቡ፣ አባታችሁ ተብሎ የሚጠራው አካል ሚስታችሁን ቤታችሁ መጥቶ ተመኝቶ ሚስታችሁን አሞግሶ መውሰዱ ሳያንስ ከዛ ደግሞ ራሳችሁኑ ሚስታችሁ ጋር ሄዳችሁ እንደምፈልጋት ንገራት ላገባት ስለሆነ ብሎ ራሳችሁን ሚስታችሁ ጋር ሲልክ እሱን አዲስ ላይ ያሳያችኋለሁ። ቁርአኑ ላይ ግን ላሳያችሁ። ከዛ በኋላ ከ4 በላይ ያመነ ነፍስ ራሷን መስጠት ከፈለገች ለሱ ከምዕመናን ሌላ ከ4 በላይ ተፈቅዷል ሲባል ሴቶቹ ግር ብለው መጡ መሐመድ ጋር እኔ ሲሉ አይሻ ታዘበችና ሴቶች አያፍሩም እንዴት ነው እሱ ለወንድ ራሳቸውን አሳልፈው የሚሰጡት አለች።
ሐዲስ ሌላ ነው፣ አሳያችኋለሁ እሱን። አሁን ቁርአኑን ጨርስ። ከዛ በዚህን ጊዜ ኦኬ ሙሐመድ በዚህ ይሄንን መሰረት አድርገው ቁርጡቢ ምን ይላል? ሙሐመድ ሚስትህን ካያት ዞር ብሎ ከወደዳት ባልየው ምንም ሳያቅማማ ሚስቱን ለሙሐመድ መስጠት አለበት። ለሙሐመድ ከተሰጡ ፕሪቪሌጆች ውስጥ ሙሐመድ እንደ ሌሎቹ ይሄ ጥሎሽ ሳይሰጥ ማግባት ተፈቀደለት። እነኚህ ነገሮች ወደ 15 ጥቅማ ጥቅሞች በዚህ ጋር የተያዙ ተሰጡት ለሙሐመድ። አሁን ስለዚህ አንተ ሚስት ጋር ስትሄድ ሙሐመድ ዞር ብሎ ካያት ደስ ካለችው ማስረከብ ግዴታ ሆነ። ከዘይድ ጋር ተያዘ ማለት ነው። ከዛስ ወንዶቹ ምን አሰቡ? ሐዲስ ላይ አለ፣ እሱን አሳያቸዋለሁ። ተፍሲር ላይም አለ። ሚስቶቻችንን ሙሐመድ እየወሰደ ካለ በህይወት ስለዚህ ያለን አማራጭ አነስተኛዋ አይሻ ነች፣ እሱ ሲሞትም ቢሆን እናገባታለን ማለት ጀመሩ ቤት ውስጥ። ማለትም የሰርጉ ለታ ዘይነብን የሚያገባለት። ከዛ ቁጭ ብለው ሲወያዩ ሙሐመድ ተንቆራጠጠ፣ ወጣ፣ ሚስቶቹ ጋር ሄደ፣ ሁሉንም አያቸው፣ ጠየቀ፣ ሰላም ናችሁ አላቸው፣ ተመለሰ። 3 ጊዜ እንደዚህ ያደረገ። ሲያቸው 3 ሰዎች ቁጭ ብለው እየተጫወቱ ነው። ከዛ በጣም ተናደደና አላህ እንዲህ ብሏል አለ፣ እናንተ ሰዎች አላህ ወደ ነቢዩ ቤት ሳትጠሩ እንዳመጡ፣ ከተጠራችሁ ምግብ ከበላችሁ በኋላ ወዲያውኑ ተቤቱ ተበተኑ፣ ለወግ የምትጫወቱ ሆናችሁ ቤቱ አትቀመጡ። ይሄ ነቢዩን ያስቸግረዋል። ሙሐመድ አይናፋር ነው፣ አላህ አያፍርም። ሚስቶቹን መቼም ቢሆን እንዳታገቡ፣ ሚስቶቹን ቢሞትም በህይወትም እያለ እንዳታገቡ አይቻልም፣ ይሄ ከባድ ኃጢአት ነው ብሏል አላህ አላቸው። ከፍ አድርገው ቁጥር 53 ላይ ያው ላንበብላችሁ አልኩትን። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ሲሆን ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ እንዳትገቡ አለ። ምክንያቱም እሱ የሰው ቤት ገብቶ ነው ሚስቱን ዜነብን አይቷት የወሰደው። እነሱም እሱ ቤት የሚገቡ ከሆነ ይሄ ሰርጉ ለታ ነው፣ ዜነብን ያገባለት የተካሄደ ነው። ቁጭ ብለው ሲጫወቱ እሱ ሰው ቤት ሄዶ ነው ሚስቱ ያን የነጠቀው። ቤት እንዳትገቡ ነው። ኦኬ ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወቅ ቁጭ ብለው ሲጫወቱ እኮ ነው ሲጫወቱ። ይህንን አልሚቅባስ ሚን ተፍሲር ኢብን አባስ 3 ሰዎች ይላቸዋል። አይሻን ስለማግባት እየተጫወቱ ነበረ። በቃ ሙሐመድ ያለን ተስፋ ካሁን በኋላ ሙሐመድ የኛ ሚስት አይቶ ከወደዳት መስጠት እኛ ግዴታችን ከሆነ ያለን አማራጭ በቃ ሙሐመድ ሲሞት አይሻን ማግባት ነው ብለው እየተጫወቱ ነበር ይላል። እሺ እንቀጥል። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ከቤቱ በተመገባችሁ ጊዜ ወዲያውኑ ተበተኑ፣ ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ራሱ እኮ ነው እየነገራቸው ያለው። አላህ ነው ያለው ነቢዩ ያፍራል ብሏቸዋል። ራሱ እኮ እየነገራቸው ነው። ልክ እንደዚህ ማለት እኮ ነው። ኢየሱስ እንዲህ ብሎኛል፣ እፎይ ያፍራል፣ ኢየሱስ ግን አያፍርም። ቲክቶኬ ላይ ምን ትሰራላችሁ? ውጡ ከቲክቶኬ ብሏል። እኔ አይደለሁም ያልኩት፣ ኢየሱስ ነው ያላችሁ። እኔ አይናፋር ነኝ፣ ቤቴ እንዳመጡ ብሏል። እኔ አይደለሁም ያልኩት፣ ኢየሱስ ነው ያላችሁ። እኔ አይናፋር ነኝ፣ እኔ አልናገርም እንደዛ ብዬ እንደማለት እኮ ነው። ይኸው በተመገባችሁም ጊዜ ወዲያውኑ ተበተኑ፣ ለወግ የምትጫወቱ ስትሆኑ አትቆዩ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል። ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ፣ ትንሽ ከፍ አድርገው፣ ከመጋረጃ ኋላ ሆናችሁ ጠይቋቸው። ሙሐመድ የዘይድ ሚስት ሊያናገር ሲሄድ መጋረጃው ገለጥ ሲል ነው ሰውነቷን ያያት። መጋረጃው አልተሸፈነም ነበር። ስለዚህ ምን አለ አሁን እሱ ምን አይነት ትእዛዝ ሰጠ? ዕቃንም ለመዋስ ካሰባችሁ ምን ሆን አለባችሁ? ውጭ ሆናችሁ እንጂ ከመጋረጃ ፊት ለፊት መምጣት አትችሉ፣ ሚስቶቼ ማየት አትችሉም ነው። ኦኬ ቀላል። እሺ ይሁን። ይህ ለልቦቻችሁ ለልቦቻቸውም የበለጠ ንጽህና ነው አለ። የአላህም መልእክተኛ
በደንብ አስተውሉ። ያለህም መልእክተኛ ልታስቸግሩ ሚስቶቹንም ቅድም ያልኳችሁ ሚስቶቹንም ከእርሱ በኋላ ምንጊዜ እንድታገቡ ለእናንተ አይገባችሁ። ይህ አላህ ዘንድ ከባድ ኃጢአት ነው። አሁን ሙሐመድ ምን አይነት ፕሪቪሌጅ ተሰጠው? የአንተ ሚስት ካየ ማግባት ይችላል። አንተ ግን የእሱ ሚስት ማግባት አትችልም። ቢፈታትም ቢሞትም ማግባት አትችልም የእሱ ሚስት። አያችሁ እንዴት እንዳሰራቸው። ይሄንን ህግ መጣስ ይቻላል ወይ? ይሄን ህግ መሻር ይቻላል ወይ? ይኸው ምዕራፍ ቁጥር 36 ላይ አላህና ነቢዩ የደነገጉትን ለማናችሁም መለወጥ የለም አለ። ታሪኩ ይሄን ይመስላል። በሐዲስና በተፍሲር ካስደገፍነው ደግሞ ራሱን የቻለ ድራማ ይሆናል። ይሄ ቁርአኑ ነው።